ፋላሲ የሚፈጥር ካለ የሰማይ መልአክ ሊሆን ይችላል፣ እኔ ሊሆን ይችላለሁ፣ የኔ አይነቱ ሊሆኑ ይችላሉ። ማንም ቢሆን ምን እናርገው ዮሐንስ ከቸርች እናግደው ወይ ሲሉት ታዲያ የተረገመ ያልተጻፈ በተአምር አልቀበልም። መጽሐፍ ቅዱስ ውስጥ ያልተጻፈ ምንም መጽሐፍ ላይ አልቀበልም። እኔ መጽሐፍ ቅዱስ ብቻ ነው ማምነው። የማይሻሻል ይሄ ብቻ the oldest book ነው ግን the latest news ለ21ኛው ክፍለ ዘመን በጣም ዘመናዊ መጽሐፍ አንጽፍም። ለኛም ይሆን ያለ ሌላው መጽሐፍ በሙሉ ኮሬክሽንም ሪቪዥንም አለ። የክርስቶስ ኢየሱስ ደም ብቻ ነው በእግዚአብሔር ብቃታችን። ከጌታ ከኢየሱስ ክርስቶስ የመስቀል ሥራ ውጪ እግዚአብሔር ጥላውን ቢያየው ሞት ነው የሚፈርድበት። የኢየሱስ ክርስቶስን የመስቀል ሥራ ግን ሲያይ አብ ልጆቼ ይላል። በደሙ የከፈለና የገዛንን ኢየሱስን አይቶ አብ በክርስቶስ በኩል ልጆች ይላል። ጌታ ኢየሱስ ክርስቶስ ወንድሞች ይላል። በክርስቶስ ደም የእግዚአብሔር ሆነናል። እሱን ነው ተቀድሰናል፣ ተለይተናል፣ ከዚህ ዓለም ወጥተናል። የእግዚአብሔር ልጆች ተብለን ተጠርተናል። በዓለም ነው ያለነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ቀድሶ ለይቶናል። የእግዚአብሔር ብቻ የሌላ መጠቀሚያ መሆን አይቻልም። የእግዚአብሔር ብቻ። ስለዚህ ማንም መጥቶ ፈቃዱን በእናንተ ላይ ማድረግ አይችልም። የእግዚአብሔር ናችሁ። ተቀድሰናል። በዓለም ነው ያለነው። ተለይተን ወጥተናል። ተጠርቶ የወጣ ሕዝብ በክርስቶስ ደም እግዚአብሔር አምላክ ረጭቶ የኔ ነው። ከእግዚአብሔር ቅድስና ጋር የሚመጣጠንን ቅድስና የክርስቶስ ደም በእኛ ላይ በእግዚአብሔር ፊት ተሰብስበን